የላይ ሰፈር ሰዎች የሚኖሩበት መንደር አሜሪካን የምንገኘው በምድራችን ሀብታሙ ሀገር። አሜሪካ ሀብታም ትሁን እንጂ ዜጎቿ በሙሉ ሀብታም ናቸው ማለት ግን አይደለም። አሜሪካን ሀብታም ያስባሏት የፒራሚዱ ጫፍ ላይ የሚገኙት ሰዎች በቁጥር ይታወቃሉ። በተራው ዜጋ መሃል ፈልገው አያገኟቸውም። ሰፈራቸው ሌላ ነው። አንዱን እናሳያችሁ። ፍሎሪዳ ማያሚ አምርተን ኢንዲያን ክሪክ ደሴት ተገኝተናል። እውነተኛው የደሴቷ ስም ኢንዲያን ክሪክ ይሁን እንጂ የቢሊዮነሮች መደበቂያ በሚል ቅጽል ስሟን የምትታወቀው ደሴት ናት። የተፈጥሮ ግን አይደለችም። ሰው ሰራሽ ደሴት። ሀብታሞች ከድሆች ጋር ላለመደራረስ ሲሉ የገነቧት 1.2 ስኩዌር ኪሎ ሜትር ትሰፋለች። 41 ቤቶች አሏት። ወደ ደሴቷ መግቢያ ብቸኛው መንገድ የምትመለከቱት ድልድይ ነው። የደሴቷ ዙሪያ 24/7 በእግረኛ በባህር ፖሊስ እና በሳተላይት ራዳር ከፍተኛ ጥበቃ ይደረግለታል። የሚጠብቃቸው ግን የአሜሪካ መንግስት እንዳይመስላችሁ። ሰዎቹ የዋዛ አይደሉም። ይህቺ የበሬ ግንባር የማታክል ደሴት ራሷን ችላ እንድትተዳደር አስደርገዋል። የራሷ ከንቲባ፣ የራሷ ምክር ቤት፣ የራሷ የፖሊስ ኃይል አላት። እዚህ የራስዎት ቤት ከሌሎት ወይም በቅድሚያ ልዩ ፈቃድ ካልተሰጦት በቀር ወደ አካባቢው ድርሽ ማለት አይችሉም። አካባቢው ከተንቀሳቃሽ ፖሊሶች በተጨማሪ በ1000 ሜትር ርቀት ላይ ወደ ደሴቷ የሚጠጉ በራሪም ሆነ ተንቀሳቃሽ ነገሮችን መለየት በሚችል የራዳር ሲስተም ይጠበቃል። የአማዞኑ ባለቤትና የምድራችን ቁጥር 2 ሀብታሙ ሰው ጄፍ ቤንዞስ እዚህ 3 ቤቶች አሉት። አንዱ ቤቱ ብቻ $141 ሚሊዮን ያወጣል። የአሜሪካው ፕሬዝደንት የዶናልድ ትራምፕ ልጅ ኢቫንካ ትራምፕም እዚህ ነው የምትኖረው። ቶም ብሬዲ፣ ካርል አይካን፣ ኤድሪያና ሊማ፣ ጁሊዮ ኢግሌሲያስ የዝናና የሀብት ስሞች ናቸው። ደሴቷ መገንባት የምትችለውን ትልቁን የቤት ቁጥር ገንብታ ጨርሳለችና ነባር ነዋሪዎቿ መልሰው መሸጥ ካልፈለጉ በቀር አዲስ ነዋሪ አትቀበልም። እስካሁን ግን 84 ነዋሪዎች አሏት። ነጮች ይበዛሉ። ላቲኖስና የኤዥያ ዝርያ ያላቸው ይከተላሉ። በደሴቷ ቤት የሚሸጥበት ዋጋ እጅግ የተጋነነ ቢሆንም ከነዋሪዎቹ ማንነትና ከሚያገኙት ነፃነትና ቅንጡ ሕይወት አንጻር ግን ዋጋው ለእነሱ ቢያንስ እንጂ አይበዛባቸውም። በረንዳ ቢወጡ የተንጣለለ ባህር፣ ጓሮ ቢሄዱ እንዲህ ውብ የሆነ የጎልፍ ሜዳን የሚጠብቃቸው። ሀብታሞች ናቸውና ከምንም በላይ የነፃነታቸውና የደህንነታቸው ጉዳይ ያሳስባቸዋል። በዚህ አይን ካዩት ይህ ለእነሱ ገነታቸው ነው። የጸጥታውን ጉዳይ ነግረናቸዋል። አብዝተው የሚጠሏቸው እያሳደዱ ፎቶ የሚያነሷቸው ፓፓራዚዎችም እዚህ ዝር አይሉም። እንደ ማንኛውም ሰው ነፃ ሕይወትን መምራት የሚችሉበትን ደሴት ነው የገነቡት። ከቤት ወጥተው ወክ ቢያደርጉ መንገድ ላይ እያስቆመ ፎቶ እንነሳ የሚላቸው እዩት አለፈ እያለ የሚከተላቸው የለም። ከነዋሪዎች ውጪ ብቸኛ እዚህ መግባት የሚፈቀድላቸው የጎልፍ ክለቡ አባላት ናቸው። እነሱም ቢሆኑ ያው ሞልቶ የተረፋቸው ሀብታሞች ናቸው። ኢንዲያን ክሪክ ደሴት ለሪል ስቴት ግንባታ በሚል እንደ አውሮፓውያን አቆጣጠር በ1928 ነበር የተገነባቸው። የመጀመሪያዎቹ ቤቶች ተገንብተው ሰዎች በደሴቷ መኖር የጀመሩት ደግሞ እንደ አውሮፓውያን አቆጣጠር በ1939 ነበር።